ማርያም በቤተ መቅደስ አሰምታ ትናገር ነበር። ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል። ሌላ ምንም አላውቅ ያውቃል እግዚአብሔር ያውቃል እግዚአብሔር። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል። ሌላ ምንም አላውቅ ያውቃል እግዚአብሔር ያውቃል እግዚአብሔር። ከመቅደስ ቁጭ ብዬ ትንቢት እየሰማው ሐሩር ካስማምቼ ጥበብ እየፈተልኩ ሳለው በመገረም ያንን ቃል አስቤ አምላክ ሰው ሆነብኝ ተመሰጠ ልቤ። ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገኝ የባሪያቱን ውርደት ተመልክቷልና። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ገብርኤል ከነገረኝ በቀር ሌላ ምንም አላውቅ ያውቃል እግዚአብሔር ያውቃል እግዚአብሔር። እንዴት ያለ ማኅፀን ሰማይን ይሆናል? የልዑሉን ዙፋን ወዴት ይተከላል? እያልኩኝ ስጠይቅ በልቤ ለራሴ የመንፈስ ቅዱስ ኃይል አደረ በራሴ። ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገኝ የባሪያቱን ውርደት ተመልክቷልና። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ገብርኤል ከነገረኝ በቀር ሌላ ምንም አላውቅ ያውቃል እግዚአብሔር ያውቃል እግዚአብሔር። እንዴት ከድሃ ቤት ይሄ ንጉሥ ያድራል? ለእርሱ የተገባ እስከ ወዴት ይገኛል? ገሊላን አሰብኳት ዞሬ